የዓለማችን እውቁ ሼፍ ቡራክ በቻይና ጓንጆ የከፈተውን ሬስቶራንት አብረን እንመልከት። ሼፍ ቡራክ እጅግ ትላልቅ ሳይዝ ያላቸውን የምግብ አይነቶች በመስራት እውቅናን ያተረፈ ሼፍ ነው። ይህም ሬስቶራንት ከወር በፊት የተከፈተ ሲሆን ብዙ ወረፋ እንዳለና መጥተው ሳይመገቡ የተመለሱ እንዳሉም ተነግሮኛል። ዌቲንግ ነምበር ሰጥተውኛል። በጣም ብዙ ሰው ስላለ ከ30 እስከ 40 ደቂቃ መጠበቅ አለባችሁ ብለዋል። ስለዚህ ዌቲንግ ኤሪያ ላይ ተቀምጠን እንጠብቃለን ማለት ነው። እዚህ ዌቲንግ ኤሪያ ላይ እንደ ካፌም ያገለግላል። ከዛ በተጨማሪ ኬኮችን፣ ሻዮችን መጠቀም የምትችሉ ይሆናል ማለት ነው። ነገር ግን ያው ቁጥራችን እስኪጠራና ሬስቶራንት እስኪንገባ እንጠብቃለን። ሜኑዋቸው ላይም የተለያዩ ሴሌክሽኖች ያሏቸው ሲሆን እኛም የተጠቀምነው ከከባብ ዘር ክላሲክ ሚክስድ ከባብ በ118 የን፣ ከጉርሜ ስፔሻል ዘር ቺክን ድራምስቲክ በ118 የን፣ ከፓስታ ዘር ደግሞ ፔኒ ፖሎኝዝ በ78 የን እንዲሁም ሁለት ኮላ በ30 የን ነበር። ምግቦቹን ሬት አድርጌ ካላችሁኝ 6 ከ10 ሰጥቻቸዋለሁ። ቦሎኝዞ የተሻለ ቢሆኑም ሌሎቹ ግን ከጠበቅኩት በታች ናቸው። ምክንያቱም ጓንዡ ላይ ያሉ ተርኪሽ ሬስቶራንቶች ከዚህ በተሻለ ጣዕምና ዋጋ ያስተናግዳሉ። ሌሎች ተርኪሽ ሬስቶራንቶችን እንዳሳያችሁ ፓርት 2 ብላችሁ ኮመንት አድርጉ። እንዲሁም መስተንግዷቸው ላይ 3 ከ10 ነው የሰጠኋቸው። አስተናጋጆቹ በፍጹም ግራ መጋባት የእኛን ምግብ ለሌላ ሰው ሰጥተዋል። ሄድን ለማለት እንጂ በረሃብ ጊዜ የሚመጣበት ቦታ አይደለም። እኔም አልመለስበትም። ስለ ቻይናና ስለ ቢዝነስ ለማወቅ ፎሎ ማድረግ እንዳትረሱ። የእናንተው ታማኝ ቻይና ኤጀንት ቻይና ገበያ